ገና ከብልቷ ውስጥ ሳልወጣ ለሁለተኛ ዙር ዝግጁ ሆናለሁ ብላችሁ የምትነግሩኝ ወንዶች አላችሁ። ብዙ ሰዎች ሲሰሙት ኖርማል የሆነ ነገር ይመስላቸውና ከጨረሱ በኋላ ብልታቸው የሚልፈሰፈስ ሰዎች ችግር ያለባቸው ይመስላቸዋል። የመጀመሪያ ዙር እንደጨረሱ ወደ ሁለተኛ ዙር ብልታቸው ሳይልፈሰፈስ የሚሄዱ ሰዎች በጣም ጥቂት ናቸውና እነሱ ችግር አለባቸው ማለት አይደለም። ግን አንተ ደግሞ ከጨረስክ በኋላ ለጥቂት ደቂቃ ብልት ተልፈስፈሶ መቀመጡና ለሁለተኛ ዙር ለመዘጋጀት ጊዜ መፍጀት ችግር አለብህ ማለት አይደለም። የመጀመሪያ ዙር ከጨረሳችሁ በኋላ ብልታችሁ ተልፈስፈሶ ተመልሶ ከፍ ብሎ ለሁለተኛ ዙር መተዘጋጁበት ሰዓት ሪፍራክተሪ ፔሪድ ይባላል። ይህ ሰዓት ማለት ነው ሊረዝምም ሊያጥርም ይችላል። በእድሜ በላይፍ ስታይል በተለያዩ አይነት የብልት አለመቆም ችግርና ቶሎ መጨረሶች አሉ ወይ፣ ጭንቀት አለ ወይ፣ ድብርት አለ ወይ እና ከብዙ አይነት ድካም ነው ወይ እየተመለሳችሁ ያላችሁት። እነዚህ ነገሮች በሙሉ ኖርማል ነኝ ብላችሁ ካላችሁና ለሁለተኛ ዙር ጭራሽ ግንኙነት ከሌላችሁ የዛኔ ከብልት መቆም ጋርና ከብልት አለመቆም ጋር ያሉ ችግሮችን ቼክ አድርገን እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው።